ሰላም ጤና ይስጥልን ውድ ተመልካቾች እንደምንሰነበታችሁ ዛሬም እንደተለመደው በአንድ አስተማሪ ቪዲዮ ተገናኘን። ዛሬ የምንመለከተው አንድ ሴት ልጅ እንዳፈቀረች የምታረጋግጥባቸው ምልክቶችን በዝርዝር ዛሬ የምንመለከት ይሆናል። አጠቃላይ የቅርብ ጊዜ የስነልቦናዊ ጥናቶች ወይም ደግሞ ሪፖርቶች እንደሚያሳዩት ሴት ልጅ ለአንተ ልዩ ፍቅር እንዳላትና እንደሌላት አምሮዋንና በአካላዊ እንቅስቃሴዎቿ በኩል በቀላሉ ማንበብ ትችላለህ። ስለዚህ አካላዊ እንቅስቃሴዎቿ ላይ በማተኮር የመግባቢያ መንገዶቿ እንደሆኑ ማወቅ ያስፈልጋል። ስለዚህ እነዚህ እንቅስቃሴዎች ግልጽ አካላዊ እንቅስቃሴና ድብቅ አካላዊ እንቅስቃሴ ይባላሉ ማለት ነው። ስለዚህ አካላዊ እንቅስቃሴዎቿን በራሳቸውን የቻሉ ቋንቋዎች ናቸው። ስለዚህ ከንግግርም በላይ በሆነ መልኩ መልእክትን ላንተ ያስተላልፉላል። እንዲሁም ይህን አይነት ተግባቦት በአብዛኛው በሴቶች ላይ የሚስተዋል ስለሆነ ሴቶች እነዚህን ነገሮች ይጠቀማሉ። ስለዚህ ዛሬ በዝርዝር የምንመለከታቸው ሴት ልጅ እንዳፈቀረች የምታረጋግጥባቸው መንገዶችን እንመለከታለን። እንግዲህ በመጀመሪያ በምታወሩበት ጊዜ በተለይ ደግሞ እሷ ስታወራ አንተን በተለያዩ አጋጣሚዎች የምትነካ ከሆነ ይህ መልካም አጋጣሚ ነው ማለት ነው። ስለዚህ አይኖቻችሁ በሚገጣጠሙበት ጊዜ ምቾት የማይሰጥ ቢሆንም እንኳን እንደተፋጠጣችሁ ልትቆዩ ትችላላችሁ። በዚህ አጋጣሚ መርሳት የሌለብህ ነገር አጠቃላይ ፊትን ከማዞር በፊት ፈገግታ ለሷ መስጠት ያስፈልጋል ማለት ነው። ይህ ሁኔታ ታዲያ አንተ እሷን መውደድና መልካም ሰውነትን የሚያሳያት ይሆናል። በእያንዳንዱ አጋጣሚዎች እየሰረቀች የምታይ ከሆነ በተደጋጋሚ ከሁለተኛና ከሶስተኛው መገጣጠም በኋላ እንድታናግራት ትፈልጋለች ማለት ነው። ስለዚህ ሄደህ ማናገር ያስፈልጋል ማለት ነው። እንደ መልካም ተጫዋችነት የጨዋታውን ሕግ በማክበር የፈለገችውን ነገር ማሟላት ያስፈልጋል። ሌላው ካንተ ጋር ስትሆን አንድ ሴት ልጅ የምትሽከረከር ከሆነ ነው። አንድ ሴት ልጅ ጸጉሯን አየር ላይ ወርውራ ወዲያው ዞር ካለች አንተ እንድታያት ለማድረግ እየጣረች መሆኑን ማመን ትችላለህ። ሌላው ሴት ልጅ ማረግ የሌለባት ካንተ ጋር ሆና እጇን አጣምራ ስትቀመጥ ነው። ይሄ እጇን አጣምራ ከተቀመጠች መጨናነቋን ወይም ደግሞ በሁኔታዎች ምቾት አለመሰማቷን ያሳያል ማለት ነው። በመሆኑም ስትራቴጂህን ወይም ደግሞ ስልትህን በመቀየር ሌላ አዝናኝና ተጫዋች ሆነ መቅረብ ያስፈልጋል። ሌላው ከዚህ ጋር ከማጣመር ጎን ለጎን የሚያያዘው የእግር ማጣመር ነው። እጅ ማጣመርም ሌላ ነው። እግር ማጣመርም ደግሞ እንደዛው ምቾት ማጣት እናም ደግሞ መጨናነቋን ልታይባት ትችላለህ ማለት ነው። ስለዚህ እግሯንም እጇንም ካጣመረች በከፍተኛ ሁኔታ ምቾት አልሰጣትምና አንተ ጨዋታውን ሕግ በመቀየር እሷን ማስደሰት ይኖርብሃል። ሌላው ከዚህ ጋር ተያይዞ ወደ ኋላ መሸሽ ወይም ደግሞ መለጠጥ ወንበር ላይ ሊሆን ይችላል። ወደ ኋላ ደገፍ ማድረግ ካንተ ለመራቅ ብላ ወይም ደግሞ ተለጥጣ የመቀመጥ ልምድ ሆኖባት ሊሆን ይችላል። ነገር ግን በተደጋጋሚ የምታሳይ ከሆነ ካንተ ለመራቅ እየወሰነች ስለሆነ ይህ አካላዊ እንቅስቃሴዎቿ አንተን እንዳላፈቀረች ወይም ደግሞ እንዳልወደደች ማሳያ ነው። ስለዚህ እነዚህን እንቅስቃሴዎች በምታይበት አጋጣሚ ጨዋታውን ጥሎ መውጣት ብቻ ሳይሆን መፍትሄውንም እዛ መፍጠር ይኖርባል። የራስ ለማድረግ ሌላ አይነት ጨዋታ መጫወት ይኖርባል። አንድ ሴት አንተን እየተከተለች መሆኑን አለመሆኑን ለማወቅ አንድ የሚያስቀና የሚሰራ ማታለያ ማወቅ ያስፈልጋቸዋል። ይህም ሁኔታ ሰዓትን እያየ በዝግታ 1 2 3 በመቁጠር ቀና ብለህ ያት እሷም ሰዓቷን እያየች ከሆነ አንተም ስታይ እንደነበረ እርግጠኛ መሆን ይችላል ማለት ነው። ስለዚህ ተፈጥሯዊ የሆነ አንተን የሚወድ ሰው ባህሪ ማሳያ ነው ማለት ልክ አንተ ሰዓትን ማየት ስትጀምር እሷም የሰዓቷን ማየት ትጀምራለች ወይም ደግሞ ሌላ ነገር ማየት ትጀምራለች። ከዛ በኋላ ቀና ብላ ታያለች። በየ3 ሰከንድ ውስጥ ቀና ብላ የምታይ ይሆናል። በተጨማሪም አካላዊ እንቅስቃሴዎች መረጃ አሉ። ጸጉሯን ማፍተል ሊሆን ይችላል። አንተ ስታይ ምቾት ይሰማታል። አብዛኛውን ጊዜ ጸጉሯን የምታስተካክል ወይም ደግሞ የምትፈትል ከሆነ አንድ ሴት ልጅ የወንድ አይን ለማማረክ እየጣረች ነው። ስለዚህ ጸጉሯን የምትፈትል ከሆነ መነካካቷን በደቂቃ ውስጥ 3 ጊዜ የምታረገው ይሆናል ማለት ነው። ስለዚህ ይህ የምታይ ከሆነ አንተ በተደጋጋሚ አይን ላይን እየተጋጫችሁ ጸጉሯን እየፈተለች እነዚህ ምልክቶች የምታሳይ ከሆነ ሄደ እሷን ማናገር ይኖርባል ማለት ነው። ሌላው አብራችሁ ሆናችሁ የብርጭቆ ጠርዝ ላይ እጇን የምታሽከረከር ከሆነ ነው። አብራችሁ ወጣችሁ ሊሆን ይችላል። ይሄ ምልክት ለግንኙነት መፈለጓን ማሳያ ይሆናል ማለት ነው። ስለዚህ ይህንን ምልክት እየጋበዘች እንደሆነ
ልታየው ይገባል። ግን ልብ ብለህ ማየት ያስፈልጋል። ዝም ብላ እጇን ብርጭቆ ጠርዝ ላይ አረገች ብለህ ወደዛ መሄድ ሳይሆን አካውኖቿን፣ ድርጊቶቿንና አካላዊ እንቅስቃሴዎቿን አንድ ላይ ማንበብ ያስፈልጋል ማለት ነው። ስለዚህ በዝግታ ጣቶቿ የምታንቀሳቅስበት ጊዜ በእርጋታ ከሆነ ራስን መቆጣጠርና ጥበቃን አመላካች ስለሆነ ከጎኗ ልትቀመጥ ትችላለህ። ሌላው ክንዷን አንተ ላይ ስትደገፍ ነው። የሴት ልጅ እጅ ብዙ ነገር ያወራል። በአካላዊ እንቅስቃሴ ላይ ጥናት አድራጊዎች ደግሞ ሴቶች በእንቅስቃሴ የበለጠ ነገሮችን እንደሚገልጹ ያብራራል። ሌላው ከንፈሯን የምታረጥብ ከሆነ ነው። አንድ ሴት ካንተ ጋር እያወራች በተደጋጋሚ ከንፈሯን የምታረጥብ ከሆነ ለፍቅር ያላትን ወይም ደግሞ ለመሳም ያላትን ተነሳሽነት እያሳየች ነው። አጠቃላይ የስነ ልቦና ተመራማሪዎች እንደሚሉት ከሆነ ሴቶች እንደዚህ አይነት ምልክት የሚሰጡት ከንፈራቸው ላይ ሌላ ነገር ወይም ደግሞ እንዲሳሙ ሲፈልጉ ነው። ይሄም መነካካት ወይም ደግሞ ከንፈሯን በተደጋጋሚ የምታረጥብ ከሆነ መሳብ ትፈልጋለች። ሌላው እግሯን ማወዛወዝ ነው። ሌላ ይሄ የሚሆነው በፍጥነት ማጣጠፍ ከሆነ ሴት ልጅ እግሯን በምታወዛውዝበት ጊዜ ለግንኙነት ተነሳሽነቷን ያሳያል። ይሄም እንደምላችሁ ሙሉ ነገሯን አካላዊ እንቅስቃሴዋን በደንብ ማንበብ ያስፈልጋል። እግሯ ላይ ስላወዛወዘች ብቻ ግንኙነት ፈልጋለች ማለት አይደለም። ነገር ግን ከአካላዊ እንቅስቃሴዎቿ ጋር አብሮ ተደምሮ ይህን እንቅስቃሴ ስታረገው በግንኙነት ፍላጎት እንዳላት ያሳያል ማለት ነው። ስለዚህ ለግንኙነት ክፍት መሆኗን ላንተ እየነገረች ነው። ከዚህ ጋር ተያይዞ ሳይነሳ የማይታለፈው የምታረገው ጫማማ አይነት ይወስኗል። ሌላው የጣቶቿ አይነቶች ናቸው። የጣት አይነቶች ናቸው። አንድ ሴት ለእጇ ያላትን አመለካከት የበለጠ ነገሮችን ተጋላጭ እንድትሆን ያረጋታል። ስለዚህ በደንብ የተሰሩ ወይም ደግሞ ረጃጅም ጣቶች በጥንቃቄ የተለቀሙ ጥፍሮች መካከል የሆኑ አነቃቂ ነገሮች ናቸው። ይሁንና ነፍሷን ማዳመጥ ያስፈልጋል። እነዚህ ከላይ የተጠቀሱትን እያንዳንዱ ነገሮች መደበኛ የወንድና የሴት ግንኙነት ውስጥ ያሉ እንቅስቃሴዎች ሲሆኑ በግንኙነት ላይ ጤናማ የሆነ መልእክት ያላቸው ናቸው። ስለዚህ እነዚህ መልእክቶች አንብቦና ተርጉሞ መረዳት የወንዱ ኃላፊነት ነው ማለት ነው። ስለዚህ በእነዚህ እንቅስቃሴዎች ውስጥ የራስን ድርሻ በመውሰድ ያንተን ፋንታ ነፍሷን በማንበብ ያንተን እንቅስቃሴ ማድረግ ያስፈልጋል። አንድ ሴት አይተ ካንተ ምን እንደምትፈልግ ወይም ደግሞ ግንኙነት ወይ ፍቅር ወይም ደግሞ ጥልቅ ቅርርበት ወይም ደግሞ ጊዜያዊ ፍላጎት እንዳላት ማወቅ ብችልበት አካላዊ እንቅስቃሴዎቿ እነዚህ ናቸው። እዚህ ሁሉ ምልክቶችን በደንብ ማጥናት ከንግግሯ ውጪ ያለ አካላዊ እንቅስቃሴ ነው። ስለዚህ ይህንን እያንዳንዱን ነገር የምትረዱ ከሆነ ወንዶች እጅግ በጣም በቀላሉ ሴት ልጅ መረዳትና የምትፈልገውን ነገር መስጠት ትችላላችሁ። እንግዲህ ለዛሬ ይዤላችሁ የመጣው ትምህርታዊ ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አረጋለሁ። በነገው ዕለት በሌላ ጠቃሚ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።